ሙስሊሞች ከቁርአናችሁ ውስጥ የጋኔንን ምዕራፍ ሱረቱ ጅን 72ኛውን ማለት ነው ማን እንደጻፈው ልታሳዩኝ ትችላላችሁ? እሺ እንደተለመደው ለዚህ ዲያቆን መልስ እንስጠው። በዚያው መጽሐፉን የምናስተምረው ይሆናል። ወደ መልሱ ስንገባ ያጻፉት ነብዩ ናቸው፣ የጻፉት ደግሞ ሱሐቦች ናቸው። ቁርአን ወደኛ የመጣ በሁለት መንገድ ነው። አንደኛው ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም ሱሐቦችን ያስተምሯቸዋል ቃል በቃል። ሁለተኛው ደግሞ ያጽፏቸው ነበረ። ማስረጃ አላችሁ? አዎ አለን። ማስረጃችንን እናቅርብ። ተመልከቱ። ጀምዑል ቁርአን መጽሐፉን ይዩት። ፔጅ 39 ላይ እንደዚህ ይላል። አን ዘይድ ብን ሳቢት ዘይድ እንደተናገረው ከሆነ ኩንቱ አክቱቡል ወህያ እንደ ረሱልላህ ወህይን ወይም ቁርአንን የአላህ መልእክተኛ ዘንድ ተቀምጬ እጽፍ ነበረ። ነብዩ ያጽፉት ነበረ። ወህወ ዩምሊ አለየ ነብዩ እያነበቡ ፈኢዛ ፈረግቱ ጽፌ ስጨርስ ቃለ ኢቅራኡሁ ፈአቅራአሁ ነብዩ አንብቡ ይሉኛል፣ ከዛ ደግሞ አነበዋለሁ አለ። ስለዚህ ሲጽፍ የነበረው ማን ነው? አንደኛው ዘይድ ነው። ሁለተኛ በጣም ብዙ ሰሃቦች አሉ፣ ግን ላሳያችሁ እነማን እንደሆኑ። ፈትሑል ባሪ ቮሊዩም 8 ተመልከቱ። ዘይድ ብኑ ሳቢት አንደኛ፣ ሁለተኛ ኡበይ ብኑ ካብ፣ አብዱላህ ብኑ አቢ ሰርሕ፣ ከዛ ሁለፋኡ ራሺድ አራቱ ኸሊፋዎች፣ ዙበይር ብኑ አልዓዋም፣ ሐንዘላ፣ እነዚህ በሙሉ ስማቸው ነው። ስለዚህ በጣም ብዙ ሰሃቦች ቁርአንን ጽፈዋል አስተላልፈዋል ማለት ነው። ስለዚህ ለዚህ ሰውዬ በማስረጃ ግን መልስ ሰጠ ነው ማለት ነው። ዲያቆን ምን ትላለህ? ተቁርአናችሁ ውስጥ እሱን ማሳየት ከቻላችሁ ነው ንጽጽር አቆማለሁ። ማቆሙ ቀርቶብን የምትጠቀመውን የሴት ፊልተር በተውክልን። ለማንኛውም ይሄ ማጭበርበር ይባል። ህዝብ ራሱ ይታዘባችኋል። ዲያቆናት እባካችሁ እንደዚህ አታጭበርብሩ። እሱ ምንድነው? ያው መልስ እንደሚገኝ ስለሚያቅመናገር በቁርአን አሳዩኛለ። መጀመሪያ ይሄ ፋላሲ ነው፣ ስህተት ነው። ለምን? እኛ ሙስሊሞች የምናምነው ቁርአን የሱሐቦችን ታሪክ ሊነግረን ሳይሆን የመጣው የሰው ልጆችን ከጨለማ ወደ ብርሃን ሊያመጣ ነው። ስለዚህ ቁርአን ላይ ያለው አስፈላጊ ታሪክ ነው እንጂ እንደዚህ አይነት ጎንዮሽ ወሬዎች አይቀመጥም ቁርአን ላይ ማለት ነው። ነገር ግን ሱሐቦች ቁርአን እንዳስተላለፉ እንደጻፉ በማስረጃ አሳይተናችኋል። ከፈለጋችሁ ማኑስክሪፕቶቹ ራሱ አሉ። ማየት ከፈለጋችሁ ያው የጻፏቸውን ማሳየት እንችላለን። ለማንኛውም ወደ ቀጣይ ሐሳብ ስናልፍ ይሄን ጥያቄ ያነሳው ለምንድን ነው ስንል ጂን የሚለውን ቃል ተጠቅሞ የጂኖች ምዕራፍ ብሎ ጥያቄ ለመፍጠር ነው። የጂኖች ምዕራፍ ሲባል ወይም ሱረቱል ጂን ሲባል የጂኖች ታሪክ ያለበት ምዕራፍ ማለት ነው እንጂ ሊትራሊ የሆነ ጋኔን ሰይጣን የሚል አይደለም። ሲቀጥል በእስልምናችን የምናምነው ጂኖች ፍጥሮች ናቸው፣ እንደኛ ፍጥሮች ናቸው። ማመንም መካድም ይችላሉ። ስለዚህ ጂኖች ምን ያደረጉ? ቁርአንን ሰሙና አመና ቢላህ በአላህ አመንን አሉ። ታሪኩን እናገኘዋለን። በአላህ ማመናቸው ደግሞ ከሆነ የገረማችሁ በክርስትናም እኮ ሰይጣን ተገርዞ ተጠምቆ የቤተ ክርስቲያን መነኩሴ ይሆናል። ማስረጃ ላሳያችሁ። ገድለ ተክለ ሃይማኖት ተአምር 49 ላይ ክቡር አባታችንም ልጄን ለምን ትይዘዋለህ አለው። ሰይጣኑም ዛሩም ለእኔ እንደ ሰው ሁሉ መሰልከኝ፣ ስለዚህ እይዘው ዘንድ ደፈርኩኝ። ክቡር አባታችንም ስምህ ማን ነው አለው። ባህረ አልቅም ነው አለ፣ የሰይጣኑ ስም ማለት ነው። ክቡር አባታችን እንግዲህ ከእኔ ጋር ትሄዳለህ ወይስ ወደ ማደሪያህ ትመለሳለህ አለው። ከእንግዲህ ወዲህ ወደ ማደሪያዬ መመለስ አይቻለኝም፣ በማማተብህ ስልጣኔን ሽረሃል አለው። አባታችን ተክለ ሃይማኖትም ወስዶ ገርዞ ማለት ነው ወደ ፍጹም ክርስቲያንነት አስገባው። ስሙንም ክርስቶስ ሐሪዮ ብሎ ጠራው። ሰይጣኑ ማለት ነው። ሰይጣኑ ደግሞ እግዚአብሔርን ያገለግል ነበር፣ መንግስተ ሰማይ ይገባል ማለት ነው። ስለዚህ ወገኖቻችን ባካችሁ መጀመሪያ መጽሐፋችሁን መምሩ። በእስልምና ሰይጣን አይደለም እኛ የምንለው፣ ሰይጣን ሌላ ሐሳብ ነው። ጂኖች ግን ማመንም መካድም ይችላሉ። ግን በመጽሐፋችሁ እንዳሳየኋችሁ ሰይጣኖች ራሱ ተጠምቀው ክርስቲያን ሲሆኑ ነበር። ታሪኩን ከፈለጋችሁ ያው እዚህ ጋር ማንበብ ትችላላችሁ። ሙሉ ታሪኩ ከምዕራፍ 49 ጀምሮ አለላችሁ። እሺ ይሄን ይመስላል። አሁን ጥያቄ እንጠይቃችሁ ክርስቲያን ወገኖቻችን። ጥያቄው መጽሐፍ ቅዱሳችሁን የጻፈው ማን ነው? ለምሳሌ መጽሐፈ ጦቢት፣ መጽሐፈ ዮዲት፣ መጽሐፈ አስቴር፣ መጽሐፈ ሰቆቃወ ኤርምያስ፣ መጽሐፈ ሶስና፣ መጽሐፈ ምናሴ፣ መጽሐፈ አስቴር፣ መጽሐፈ አቡጤሌስ፣ መጽሐፈ ግጽ፣ እነዚህ ሁላ የጻፋቸው ማን ነው? ስማቸውም ትርጉሙ ምንድን ነው? ግን ያጀማ የመጽሐፍ ቅዱስ ጸሐፊ የትኛውም አይታወቅም። ከፈለጋችሁ ማስረጃ ላሳያችሁ። ተመልከቱ። የመጽሐፍ ቅዱስ መዝገበ ቃላት ለምሳሌ መጽሐፈ መሳፍንት፣ መጽሐፉ ማን እንደጻፈው አይታወቅም። ተመልከቱ። መጽሐፈ አስቴር መጽሐፉ የጻፈው ማን እንደሆነ አይታወቅም። እዩት። መጽሐፈ ኢዮብ ጸሐፊው ማን እንደነበር አይታወቅም። እያንዳንዱ ብትመለከቱ አይተረጋገጠም፣ አይታወቅም። ስለዚህ የመጽሐፍ ቅዱስ ጸሐፊዎች አይታወቁም። ሰው ይሁኑ ጋኔን ይሁኑ ከሃዲ ይሁኑ ምንም አያውቁም፣ ጀስት ይከተላሉ። ግን ሙስሊሞች አልሐምዱሊላህ ቁርአን በሰነድ ደረጃ በቃል ደረጃ ወደኛ ተላልፏል። ከሱም በተጨማሪ ደግሞ በጽሁፍ ተላልፏል። ቅድም እንዳሳየኋችሁ ማለት ነው። ወሰላሙ አለይኩም።